ከጂሜል ፋርመር የተሻለ ቦት ጠንክራችሁ ከሰራችሁ በቀን እስከ $3 ድረስ መስራት የምትችሉበት ቦት ነው። የኢንስታግራም አካውንቶችን ብቻ በመክፈት በቀን እስከ $3 መክፈት ትችላላችሁ። ግን በጣም ትንሽ በአንድ አካውንት 0.01 ብቻ ነው የሚከፍላችሁ። ደስ የሚለው አንሊሚትድ ስለሆነ የፈለጋችሁትን ያክል በቀን መስራት ትችላላችሁ። ቢያንስ እንደምንም አድርጋችሁ በቀን 300 አካውንት ብትከፍቱ $3 ማግኘት ትችላላችሁ ማለት ነው። ይህ ለምሳሌ አሁን በ2 ሰዓት 3 ጊዜ እንደምታዩት $0.3 አውጥቻለሁ ወደ $1 ማለት ነው። ይሄ ነው የሰራሁት በአንድ ሰዓት አካባቢ ነው። እናንተም ጠንክራችሁ ከሰራችሁ ከዛ በላይም መስራት ትችላላችሁ። ግን በጣም ስራው አልፊ ነው። ደስ የሚለው ምንም ሊሚቴሽን ስለሌለው እንደ ጂሜል ፋርመር ምንም የሚያግዳችሁ ስለማይኖር መስራት ትችላላችሁ። ዛሬ እንዴት መስራት እንደምትችሉ አሳያችኋለሁ። በመጀመሪያ ሊንኩን ታች ዲስክሪፕሽን ላይ አስቀምጥላችኋለሁ። የቴሌግራም ሊንኩን ታች ዲስክሪፕሽን ላይ አስቀምጥላችኋለሁ። እዛ ሊንክ ላይ ገብታችሁ የቦቱን ሊንክ ማግኘት ትችላላችሁ። ከዛም በኋላ ስታርት አደርጉና ታስክስ ትላላችሁ። ታስክ ስትሉ እዚህ ጋር ክሬት ኢንስታግራም አካውንት ሞባይል ኦን ይላል። በዴስክቶፕ ወይም ደግሞ በፒሲ መክፈት አትችሉም። ብከፍቱ አይቆጥርላችሁም። በሞባይል ብቻ ነው መክፈት የምትችሉት ማለት ነው። ክሬት አካውንት ስትሉት እንደምታዩት በሪቪው ታይም በየ64 ደቂቃው ሪቪው ተደርጎ ይገባላችኋል ምናምን ይላል። ስታርት ትሉታላችሁ። ስታርት ስትሉት እንደምታዩት ክሬት የምታደርጉበትን የኢንስታግራም አካውንት ዲቴል ይሰጣችኋል። ከዚህ ጋር መጥታችሁ ኢሜይሏን ክሊክ ስታደርጓት ኮፒ ይሆናል። ኮፒ አድርጋችሁ ወደ ጂሜል ትመለሳላችሁ። ሎጋውት ልበለው። ቀድሜ የሰራሁት ኢንስታግራም ነው። ኢንስታግራማችሁ ላይ ትመጡና ክሬት ኒው አካውንት ትሉታላችሁ። ክሬት ኒው አካውንት ካላችሁ በኋላ ሳይን አፕ ዊዝ ኢሜል የሚለውን ትመጡና ኮፒ ያደረጋችኋትን ኢሜል ፔስት ታደርጋላችሁ። ፔስት ስታደርጉ ኢንተር ዘ ኮንፊርሜሽን ኮድ ይላል። ኮንፊርሜሽን ኮዱን ለማግኘት እዚህ ጋር ጌት ኮድ የምትላለች። ጌት ኮድ ስትሏት እንደምታዩት ኮንፊርሜሽን ኮድ ልኮልኛል 394026 394026 ነው። ክሬት ፓስዋርድ ይላል። ፓስዋርድ እናንተ አትሰጡትም። እዚህ ጋር ፓስዋርድ የተሰጣችኋለች። ክሊክ ስታደርጓት ኮፒ ትሆናለች። ኮፒ ካላችሁ በኋላ እዚህ ጋር መጥታችሁ ጫን ብላችሁ ይዛችሁ ፔስት ስትሏት ፓስዋርዷን ትገባለች። ከዚህ ጋር በርዝ ዴት ግዴታ ከ18 ዓመት እና ከዛ በላይ መሆን አለበት። እንደዚህ አድርጋችሁ የፈለጋችሁትን ማድረግ ትችላላችሁ። ከዛም በኋላ ኔም ይላል። ኔም ላይም ፈርስት ኔም የሚላል እዚህ ጋር እሷን ክሊክ ስታደርጓት ኮፒ ትሆናለች። እሷን መጥታችሁ ፔስት ማለት ነው። ፔስት አሁን ደግሞ ክሬት ዩዘር ኔም ይላል። ዩዘር ኔም የሚለውን እዚህ ጋር ሎጊን ነው የሚለው ኮፒ ታደርጓታላችሁ። ይችንም ከዛ ይችንን ጫን ብላችሁ ስትይዟት ሴሌክት ትሆናለች። ፔስት ስትሉባት ከዛ ኔክስት አይ አግሪ ትላላችሁ። አካውንቱን ክሬት እያደረገልን ማለት ነው። አሁን እዚህ ጋር ፎቶ ምናምን ይጠይቃል። ስኪፕ እያላችሁ ታልፋላችሁ። ፐርሚሽን ምናምንም ሲጠይቃችሁ ስኪፕ እያላችሁ ማለፍ ትችላላችሁ። ስኪፕ አሁን ከፈታችሁ ማለት ነው። አንድ ነገር ብቻ ነው የሚቀራችሁ። ስቴፕ ቬሪፊኬሽን ማብራት ነው የሚቀራችሁ። እሱን ለማድረግ እዚህ ጋር የሶስት ሰረዟን ምልክት ስትነኩ አካውንት ሴንተር የሚል አለ። እሷን አንድ ጊዜ ክሊክ ታደርጋላችሁ። ይሄ አዲስ ነው ኖት ነው ብላችሁ ለፉት። ከዚህ ጋር ፓስዋርድ ኤንድ ሴኩሪቲ የምትላትን
ክሊክ ታደርጋላችሁ። ከዛም በኋላ 2 ስቴፕ አውተንቲኬሽን ምትላለች። ከዛ ይችኛዋን አካውንት መርጣላችሁ አሁን የከፈታችኋትን። ከዛ እንዳለ ራሱ ሴሌክት ባደረገው ኔክስት ትላላችሁ። ከዛ ይችን ኪ ኮፒ ኪ ምትላትን ክሊክ ስታደርጉ ኮፒ ትሆናለች። መጥታችሁ ቦታዋ ላይ ክሊክ ስታደርጉ ፔስት ይሆናል። ከዛ እዚህ ጋር ኮድ ሰጠን፣ ዋን ታይም ኮድ ችን 40909471 ወስደን ማስገባት ነው ማለት ነው። 409471 ነው 9471 አሁን 2 ስቴፕ ቬሪፊኬሽን እያበራን ነው ማለት ነው። ጨረሰ ደን እንላለን። ወደኋላ ባክ እንልና ስንጨርስ እዚህ ጋር መጥተን ሎግ አውት እንለዋለን። ሎግ አውት አደረገልን ማለት ነው። ከዚህ ጋር ቦታው ላይ መጠን አካውንት ሬጂስተርድ ይላል። ከዚህ ጋር አካውንት ሬጂስተርድ ሪፖርት ሃዝ ቢን ሪሲቭድ ይላል። ከ40 ወይም ከ64 ደቂቃ ነው የሚሉት፣ ግን እስከዛ ላይ ቆዩ ይችላሉ። ያኔ ቼክ አድርገው 0.01 ዶላራችሁ እየመጣ አካውንታችሁ ላይ ይጠራቀማል ማለት ነው። እኔ አሁን ስላወጣሁት ነው። እዚህ ጋር ዊዝድሮ ብላችሁ በዩኤስዲቲ ወይም ቲአርኤክስ በቲአርኤክስ ወይም ደግሞ ቢፒ 20 ኔትወርኮች ማውጣት ትችላላችሁ። እንደምታዩት ቅድም የሰራሁት ይኸው እዚህ ጋር 0.01 ሪፖርት አፕሩቭድ ብሎ ገባልኝ ማለት ነው። ባላንሴን ባየው አሁን 0.01 ተጨምሮልኝ ይሆናል። 0.2 እና ከዛ በላይ ጀምራችሁ ማውጣት ትችላላችሁ ማለት ነው። እንደምታዩት እዚህ ጋር እኔ እንዳሳየኋችሁ ወደ 3 ጊዜ አውጥቼበታለሁ ማለት ነው። 0.7 0.7 እንደምታዩት እዚህ ጋር ዩኤስዲቲ እዚህ ጋር 3 ጊዜ እነዚህን ትናንትና ያወጣኋቸው እነዚህን 3 ጊዜ ያወጣኋቸው ዛሬ ነው ማለት ነው። ይሄ በሊትኮይን የወጣው ሌላ የጂሜል ፋርመር ነው። እንደዚህ አድርጋችሁ አንሊሚትድ የሆነ ቢያንስ በቀን $3 መስራት ትችላላችሁ። እኔ ኦልሞስት እንደምታዩት 0 ነበረ ትላንትና 1.45 አሁን ሰርቻለሁ። ግን የሰራው 1 ሰዓት ተኩል ምናምን ቢሆን ነው። እናንተ እንትን ብላችሁ ከሰራችሁ $3 መስራት ትችላላችሁ ማለት ነው። ይሄ ቪዲዮ ከጠቀማችሁ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።